ቢስሚላህ የጉድብ ባለቤቶች ተረገሙ። የማገዶ ባለቤት የሆነችው እሳት ባለቤቶች እነርሱ በእርሷ አፋፍ ላይ ተቀማጮች በሆኑ ጊዜ ተረገሙ። እነርሱም በምዕመናኖቹ በሚሰሩት ማሰቃየት ላይ መስካሪዎች ናቸው። ከእነርሱም በአላህ አሸናፊው ምስጉኑ በሆነው ጌታ ማመናቸውን እንጂ ሌላ ምንም አልጠሉም። በዚያ የሰማያትና የምድር ንግስና ለእርሱ ብቻ በሆነው አላህ ማመናቸውን። አላህም በነገሩ ሁሉ ላይ መስካሪ ነው። እነዚያ ምዕመናንንና ምዕመናትን ያሰቃዩ ከዚያም ያልተጸጸቱ ለእነርሱ የገሃነም ቅጣት አላቸው። ለእነርሱም የመቃጠሉ ስቃይ አላቸው። ሱረቱል ቡርጅ ምዕራፍ 85 ከቁጥር 4 እስከ 10 ባለው ላይ እስቲ ይህንን በህሊናችሁ ሳሉ። አንድ ወጣት ልጅ በአምባገነን ንጉሥ ፊት ቆሟል። ከግንባሩ ደም ይፈሳል። ወደ ሞትም ጥቂት ሰከንዶች ብቻ ቀርተውታል። መላው ከተማ በዝምታ ይከታተላል። ስገድልኝ፣ ካልሆነ ግን ሞትን እንድትመኝ አደርግሃለሁ ይለዋል ንጉሡ። ያ ልጅ ግን በመጨረሻዋ ትንፋሹ ፈገግ ብሎ ሁሉንም ነገር የሚቀይር ንግግር ተናገረ። በ60 ሰከንድ ውስጥ በሺዎች የሚቆጠሩ ሰዎች ሕይወታቸውን የሚቀጥፍ ምርጫ ያደርጋሉ። ቢሆንም ግን ምርጫቸውን አላስተካከሉም። ይህ ዝም ብሎ ተራ ተረት አይደለም። ይህ የአስሃቡል ኡሁድ የጉድጓዱ ሰዎች ታሪክ ነው። አሁን የምትሰሙት ነገር እስከ ውስጥ ማንነታችሁ ያናውጣችኋል። ከመጀመራችን በፊት ግን ይህንን ቪዲዮ ላይክ ማድረግ፣ ሰብስክራይብ ማድረግና በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ሰለዋት ማውረድ እንዳይረሱ። አሁን ወደ ታሪኩ እንግባ። አንዳንድ የታሪክ ግምቶች እንደሚጠቁሙት በ500 ዓመተ ልደት አካባቢ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመወለዳቸው 70 ዓመታት በፊት በጨለማ የተዋጠ አንድ መንግስት ነበረ። ትክክለኛውን ጊዜ አላህ ያውቃል። ጥንታዊ መረጃዎች እንደሚጠቁሙት ይህ የሆነው በናጅራን ከተማ ነው። በአሁኑ ጊዜ የየመንና የሳውዲ አረቢያ ድንበር አቅራቢያ በምትገኝ ከተማ። ይቺ ከተማ ግን ተራ ከተማ አልነበረችም። እውነት በሕይወት የተቀበረችባት፣ ሰዎች ሐሳባቸውን እንኳ ለመናገር ፈርተው አንገታቸውን ደፍተው የሚሄዱባት ቦታ ነበረች። የጥንት ምሁራን የዚህን ምድር ገዥ ዱንዋስ አልሂማሪያ ብለው ይጠሩታል። ትክክለኛውን ዝርዝር መረጃ አላህ ያውቃል። ከታሪክ ዘገባዎች የምናውቀው ግን ይህ ንጉሥ በሁሉም ረገድ አምባገነን እንደነበረ ነው። ስልጣኑን የሚጠራጠርን ማንኛውንም አካል ያለ ርኅራኄ በመጨፍለቅ በብረት እጁ ያስተዳድር ነበር። ነገር ግን የእሱ አምባገነንነት ከፖለቲካዊ ጭቆናም በላይ የከፋ ነበር። ፍጹም ታዛዥነትን ይፈልግ ነበር። አላህንም ብቻ የሚያመልኩትን የሚቀጣ ነበር። አዎ በትክክል ሰምታችኋል። አንድ ቀን ወደ አፈር የሚመለስ ደካማ የሰው ልጅ በሕዝቡ ፊት ቆሞ አምልኩኝ ብሎ አዘዘ። ራሱን እንደ ከፍተኛ ባለስልጣን አድርጎ አቀረበ። ሰዎችንም በግዴታ አስገዛ። ሕዝቡም በፍርሃት ተውጦ አንገቱን ደፋ። ንጉሡን አምነውት ሳይሆን ትዕዛዙን ባይፈጽሙ ሊደርስባቸው የሚችለውን ስቃይ ስለፈሩ ብቻ ነበር። ነገር ግን አንድ ሰው አንድን ሙሉ ሕዝብ እኔ አምላክ ነኝ ብሎ እንዴት ያሳምናል? ይህን አስከፊ ውሸትስ እንዴት ያስቀጥላል? መልሱ ቀላል ግን አደገኛ ነው። ድግምት፣ ቅዠትና ማታለል። ንጉሡ በስሩ አንድ ኃይለኛ ደጋሚ ጠንቋይ ሰው ነበረው። ይህ ደጋሚ የንጉሡን የሐሰት አምላክነት የፈጠረ መሐንዲስ ነበር። በየቀኑ በሕዝቡ ፊት የተለያዩ የማታለያ ዘዴዎችን እያሳየ ንጉሡ ከተፈጥሮ በላይ የሆነ ኃይል ያለው እንዲመስል ያደርግ ነበር። እንደ አንዳንድ ዘገባዎች ጠንቋዩ ነገሮች እንዲታዩና እንዲጠፉ ያደርግ ነበር። እሱ ራሱ አስቀድሞ ያቀነባበራቸውን ኩነቶች አስቀድሞ ይተነበይ ነበር። ተራው ሕዝብ ንጉሡ ተራ ሰው አለመሆኑን እንዲያምን ለማድረግ ሲል ተአምር የሚመስሉ ድርጊቶችን ይፈጽም ነበር። ዜጎቹ ጠንቋዩ ጥበቡን ሲያሳይ በፍርሃትና በመገረም ይመለከቱ ነበር። ልባቸውም ባለማመንና በፍርሃት መካከል ይዋዥቅ ነበር። ብዙዎች ይህ ሁሉ ውሸት መሆኑን ይጠረጥሩ ነበር። ነገር ግን ማን ተናግሮ ይደፍራል? በሕይወትና በሞት ላይ ሥልጣን አለኝ የሚልን ሰው ለመገዳደር ሕይወቱን አሳልፎ የሚሰጥ ማን ይገኛል? ግዛቱ በሙሉ በውሸት ላይ የተገነባ ነበር። ፍርሃት ደግሞ ግንቡን አጣብቆ የያዘ ሲሚንቶ ነበር። ጠንቋዩ አሁን እያረጀ መጣ። እጆቹ እንደ ቀድሞ አይንቀሳቀሱለትም። አእምሮም እንደ ድሮ አይሰራም። እሱ ሲሞት ንጉሡ በጥንቃቄ የገነባው የአምላክነት ቅዠት አብሮት እንደሚፈርስ ያውቅ ነበር።
ስለዚህ ግዛቱ ይህን ማታለል ለትውልድ የሚያስቀጥል ብልህና ወጣት ተተኪ ያስፈልገው ነበር። በመሆኑም ቀጣዩ ታላቅ ጠንቋይ የሚሆን ወጣት ልጅ ፍለጋ ተጀመረ። ነገር ግን አላህ በማያልቀው ጥበቡ ሌላ ዕቅድ ነበረው። ያ የጨለማውን መንግስት ያጠናክራል ብለው የመረጡት ልጅ መንግስቱን ሙሉ በሙሉ የሚያፈራርስ ሆነ። አንድ ምሽት ያ አሮጌ ጠንቋይ ከንጉሱ አጠገብ ተቀመጠ። ንግግሩን ሲጀምር የተሸበሸቡ እጆቹ በትንሹ ይንቀጠቀጡ ነበር። ግርማዊ ሆይ በማለት ጀመረ። ድምፁ የዓመታት ድካም ይንጸባረቅበት ነበር። ጉልበቴ እየከዳኝ እንደሆነ ይሰማኛል። አጥንቶቼም ዝለዋል፣ አይኖቼም ፈዝዘዋል። በዚህ ዓለም ያለኝ ጊዜ እያበቃ እንደሆነ ሰጋለሁ። ንጉሱ በጭንቀት ስሜት ወደፊት ቀረብ አለ። ጠንቋዩም ቀጠለ። እኔ ስሞት የያዝኩት ዕውቀት፣ ሚስጥራቱና ዙፋኑን ጠብቀው የቆዩት ጥበቦች ሁሉ ከእኔ ጋር አብረው ይቀበራሉ። ነገር ግን አንድ መፍትሄ አለ በማለት ሆን ብሎ ንግግሩን ገታ አደረገ። ተተኪ እንዳሰለጥን ከፈቀዱልኝ አንድ ብልህና አእምሮ ፈጣን የሆነ ወጣት ልጅ ላኩልኝ። እኔም የማውቀውን ሁሉ አስተምረዋለሁ። በዚህ መንገድ ስልጣኑ ከእኔ ሞት በኋላ ይቀጥላል። ንጉሱም ለቅጽበት እንኳ አላመነታም። ንጉሱ ወዲያውኑ ዘበኞቹን በመላው ግዛቱ ውስጥ ሊገኝ የሚችለውን እጅግ ብልህ ልጅ እንዲፈልጉ አዘዘ። በመላው ምድር ያለውን አስተዋይ ልጅ እፈልጋለሁ ሲል አዘዘ። እያንዳንዱን መንደር፣ እያንዳንዱን ቤት ፈልጉ፣ አግኝታችሁም ወደ እኔ አምጡት። ፍለጋውም ተጀመረ። ከቀናት ምርመራ በኋላ ዘበኞቹ በመጨረሻ ኢላማቸውን ለዩ። ይህም በመንደሩ ሁሉ በልዩ ብልህነቱና በንቁ አእምሮ የሚታወቅ ልጅ ነበር። ወደ ቤቱ በመሄድ ለቤተሰቦቹ ንጉሱ የመረጠው መሆኑንና ይህም ትልቅ ክብር እንደሆነ ነገራቸው። ልጃቸው በንጉሳዊው ጠንቋይ ይሰለጥናል። አንድ ቀንም በግዛቱ ውስጥ ካሉት እጅግ ኃያላን ሰዎች አንዱ ይሆናል። የልጁ አይኖች በደስታ በራ። እስቲ ያስቡት፣ ከአንድ ተራ ቤተሰብ የወጣ ልጅ በድንገት ወደ ሀብትና ልዩ ክብር ዓለም ውስጥ ሲገባ። በማግስቱ ቤተ መንግስት ሲደርስ ውድ ልብሶች ተዘጋጅተውለት በወርቅ ሳንቲሞች የተሞሉ ሳጥኖችና ፍላጎቱን ሁሉ የሚፈጽሙ አገልጋዮችን አገኘ። እድሉን ማመን አቃተው። ሀብታም ልሆን ነው ሲል አሰበ። ዝነኛ ሆናለሁ፣ ስሜንም ሁሉም ያውቀዋል። በየቀኑ ጠዋት ልጁ ከቤቱ ወጥቶ አሮጌው ጠንቋይ ወደሚጠብቅበት ቤተ መንግስት ረጅሙን መንገድ ይጓዛል። መንገዱ በሚያቃጥል ፀሐይ ስር በአቧራማ ጎዳናዎችና እግሮቹን በሚያዝሉ ዳገቶች የተሞላ አድካሚ ነበር። አንዳንዴ በዛፍ ጥላ ስር ወይም በትልቅ ድንጋይ አጠገብ ቆሞ እረፍት ማድረግና ትንፋሹን መሰብሰብ ነበረበት። በአንዱ የእረፍት ጊዜ ግን ሁሉንም ነገር የሚቀይር ነገር ተከሰተ። ልጁ በጥላ ስር ተቀምጦ ግንባሩን በላብ ሲጠርግ በድንገት በቆመበት እንዲገተር የሚያደርግ ድምፅ ሰማ። ድምፁ ግልጽ፣ ሰላማዊና ከዚህ በፊት ሰምቶት የማያውቀው አይነት ነበር። ድምፁ የሚመጣው በአቅራቢያው ካለች ትንሽ መኖሪያ ቤት ሲሆን ቤቷም እንደ አንድ ብቸኛ አምላኪ ባህታዊ ቤት ነበረች። ድምፁ ሙሉ በሙሉ የማይረዳቸውን ቃላት ይል ነበር። ላኢላሃ ኢለላህ፣ ከአላህ በቀር ሌላ አምላክ የለም። የሰማያትና የምድር ፈጣሪ ሆይ፣ አንተ ምንጊዜም ሕያው የሆንክ ሁሉንም ነገር ደጋፊ የሆንክ ሆይ ከደጋግ ባሮችህ አድርገኝ። የልጁ ልብ በፍጥነት ይመታ ጀመር። እነዚህ ቃላት ከጠንቋዩ ከሚማራቸው የጨለማ ድግምቶች ጋር በምንም አይመሳሰሉም። እነዚህ ቃላት ውብና ንጹሕ ነበሩ። በደረቱ ውስጥ የሆነ ነገር እንዲንቀሳቀስ አደረጉት። ይህ ሰው ማን ነው? ምንስ እያለ ነው ብሎ አሰበ። ለምንድን ነው እነዚህ ቀላል ቃላት ከጠንቋዩ ውስብስብ ድግምቶች ሁሉ የበለጠ ኃይል ያላቸው? ልጁ በሩን አንኳኩቶ ጥያቄዎችን መጠየቅ ፈልጎ ነበር። ነገር ግን ፍርሃት ያዘው። ደግሞም ለትምህርቱ ዘግይቶ ነበር። ባለመፈለግ ተነስቶ ወደ ቤተ መንግስቱ ጉዞውን ቀጠለ። ነገር ግን እነዚያ ቃላት በቀሪው ቀን ሁሉ በአእምሮ ውስጥ ያስተጋቡ ነበር። ይህ በዚያ አቧራማ መንገድ ላይ ያደረገው አጭር ቆይታ የሕይወቱ ትልቁ ለውጥ መጀመሪያ እንደሚሆን አላወቀም ነበር። ቀን በቀን ልጁ ወደዚያች ትንሽ መኖሪያ ቤት ይሳብ ነበር። ባለፈ ቁጥር ሁሉ እነዚያን ውብ ቃላት ለመስማት እርምጃውን ይገታ ነበር። ላኢላሃ ኢላላህ። ድምፁ ቃላቱን በከፍተኛ እምነትና ሰላም ይደጋግማቸው ነበር። ልጁም ደጋሚው እንዲሸመድዳቸው ከሚያደርገው የተጣመሙና የማይረዱ ሐረጎች ጋር ከማነጻጸር ውጭ ምንም ሊያደርግ አልቻለም። የጠንቋዩ ቃላት እንደ መርዝ መክበድና የጨለማ ስሜት ነበራቸው። እነዚህ ቃላት ግን በሚቃጠል ጉሮሮ ላይ እንደ ቀዝቃዛ ውሃ ነበሩ። በመጨረሻም አንድ ቀን የልጁ ጉጉት ፍርሃቱን አሸነፈው። በሩን አንኳኳ። አንድ አረጋዊ ሰው በሩን ከፈቱለት። እሳቸውም ከሰዎች ተገልለው ለብቻቸው የሚያመልኩ አቢድ ሰው ነበሩ።
እንደ ሃይማኖታዊ ዘገባዎች ከሆነ እኚህ ሰው ከአምባገነኑ ንጉሥ አይን ርቀው እውነተኛውን የተውሂድ እምነት በምስጢር የጠበቁ ደግ ሰው ነበሩ። ባህታዊው ልጁን በትዝብትና በረጋ መንፈስ ተመለከቱት። ልጄ ሆይ አንተ ማነ? ሲሉ ጠየቁት። ልጁም በድንገት በያዘው ማዕረግ እያፈረና እየተንተባተበ እኔ የንጉሱ ጠንቋይ ተማሪ ነኝ። እነዚያን ቃላት ስትል ሰምቼ ነው። ትርጉማቸው ምን እንደሆነ ማወቅ ፈልጌ ነበር አላቸው። ባህታዊውም በሐዘኔታ ፈገግ ብለው ልጄ ሆይ ግባ አሉት። በዚያች ትንሽ ክፍል ውስጥ የልጁ ሙሉ ዓለም ተቀየረ። ባህታዊው ለሕዝቡ ለረጅም ጊዜ ተደብቆ የነበረውን እውነት አስረዱት። አንድ አምላክ ብቻ አለ አሉት። ስሙም አላህ ይባላል። እሱ ፈጠረ፣ እኔንም ፈጠረኝ። ሰማያትንና ምድርን በመካከላቸው ያለውንም ሁሉ ፈጠረ። አምልኮ የሚገባው ለእሱ ብቻ ነው እንጂ ለንጉሱ አይደለም። ለሌላ ለማንም ወይም ለምንም አይገባም፣ ለእሱ ብቻ። ልጁ ግን በመቃወም ሰዎች እኮ ንጉሱ አምላክ ነው ይላሉ፣ ኃይልም አለው ይላሉ አለ። ባህታዊው ንግግሩን በረጋ መንፈስ አቋረጡትና ንጉሱ ደካማና ሟች ሰው ብቻ ነው። ይበላል፣ ይተኛል፣ ልክ እንደ ማንኛውም የሰው ልጅ ያረጃል፣ ይሞታልም። ሕይወትን መፍጠር አይችልም፣ ሞትንም መከላከል አይችልም። አላህ ከፈቀደለት ውጭ ምንም ኃይል የለውም። በጠንቋዩ አማካኝነት ለሕዝቡ የሚያሳየው ነገር ሁሉ እነሱን ለማታለል የተዘጋጀ ተንኮልና ውሸት ብቻ ነው አሉት። በልጁ ውስጥ የሆነ ነገር ተሰበረ። ሕይወቱን ሙሉ በጨለማ ዋሻ ውስጥ ኖሮ በድንገት አንድ ሰው ፀሐይን እንዳሳየው ያህል ሆነ። በእርግጥም ይህ ሁሉ ውሸት ነበር። እንዴት እንዲታውሬ ነበር አለ። የልጁ ደረት በስሜት ተወጠረ። እባክዎን ሲል ለመነ። እባክዎን ይህን እውነተኛ አምላክ እንዴት እንደማመልክ ያስተምሩኝ። የልጁ የሚስጥር ትምህርት በዚህ መልኩ ተጀመረ። ጠንቋዩ ዘንድ እየሄደ ስለ ድግምትና ማታለል የሚሰጠውን ትምህርት ቢከታተልም ልቡ ግን እዚያ አልነበርም። እውነተኛው ትምህርት የሚሰጠው ላኢላሃ ኢላላህ ከአላህ በቀር ሌላ አምላክ የለም የሚለውን ትርጉም ባህታዊ በሚያስተምሩበት በዚያች ትንሽ ቤት ውስጥ ነበር። እንዴት እንደሚሰግድ፣ ቀኑን ሙሉ አላህን እንዴት እንደሚያስታውስና በፈጣሪው ላይ ፍጹም እምነት እንዴት እንደሚጥል አስተማሩት። ነገር ግን አንድ ችግር ተፈጠረ። ጠንቋዩ የልጁን በተደጋጋሚ መዘግየት ልብ በማለቱ ይደበድበው ጀመር። ልጁ ዘግይቶ ወደ ቤት ሲመለስም ቤተሰቦቹ የት እንደነበረ ለማወቅ ይደበድቡት ነበር። ልጁ ተስፋ በመቁረጥ ሁኔታውን ለባህታዊው ነገራቸው። ጠቢቡ አረጋዊም ለጥቂት ጊዜ አሰቡና ፈገግ ብለው እንዲህ ያሉት፣ ጠንቋዩ ለምን ዘገየህ ብሎ ሲጠይቅህ ቤተሰቦች ያቆዩኝ በለው። ቤተሰቦቹ ሲጠይቁህ ደግሞ ጠንቋዩ አቆየኝ በላቸው። መፍትሄው ቀላል ቢሆንም ፍጹም ሆኖ ሰራ። በዚህም ልጁ በውጭ የጠንቋይ ተማሪ፣ በውስጥ ግን የአላህ አማኝ ሆኖ በሁለት አይነት ህይወት መኖር ቻለ። የአላህ እምነቱ ግን በየቀኑ እየጠነከረ ሄደ። እንዲማራቸው የሚገደዳቸው የድግምት ዘዴዎች አሁን ለእሱ ምንም ትርጉም አልነበራቸውም። እርሱ ከምንም በላይ ኃያል የሆነ እውነት አግኝቷል። አንዴ የእውነትን ጣፋጭነት ከቀመሱ በኋላ ወደ ውሸት ተመልሶ መርካት አይቻልም። ወራት አለፉ። የልጁም እምነት በምድር ውስጥ በምስጢር እንደሚዘረጋ ስር እየጠነከረ ሄደ። ነገር ግን እውነተኛ እምነት ውሎ አድሮ መፈተኑ አይቀርም። ያም ፈተና ተራ በሚመስል ግን ለየት ባለ አንድ ቀን ከሰዓት መጣ። ልጁ በተለመደው መንገድ ሲሄድ ያልተለመደ ነገር አየ። ሰዎች ፊታቸው በፍርሃት ተቆራምዶ ወደ ተቃራኒ አቅጣጫ ይሮጣሉ። ተመለስ ብለው ጮኸበት። መንገድ ላይ አውሬ አለ፣ ቀድሞውኑ 2 ሰዎችን ገድሏል። ልጁ ወደፊት ቀረብ ሲል አየው። እንደ አንዳንድ ዘገባዎች ግዙፍ አንበሳ ነበር፣ ሌሎች ደግሞ ከበረሃ የወጣ ታላቅ አውሬ እንደሆነ ይገልጹታል። ያም ሆነ ይህ መንገዱን ሙሉ በሙሉ ዘግቶ ቆሟል። አይኖቹ ህዝቡን ይቃኛሉ። ሰዎች በሁለቱም በኩል ተዘግቶባቸዋል። ወደፊት ለመሄድ ፈርተዋል። ወደ መጡበትም መመለስ አልቻሉም። ንግድ ቆመዋል። ቤተሰቦች ተለያይተዋል። ፍርሃት ሁሉንም አስረክቧል። ልጁ ቆሞ አውሬውን ተመለከተ። በዚያን ጊዜ እንደ መብረቅ ያለ አንድ ሐሳብ መጣለት። ጊዜው አሁን ነው አለ። ይህ የእውነት መለያ ጊዜው ነበር። ለወራት በሁለት ዓለማት መካከል ሲኖር ቆይቷል። በጠንቋዩ የውሸትና በባህታዊ እውነት መካከል። የትኛው ነው እውነት? የትኛው ነው እውነተኛ ኃይል ያለው? ዛሬ በእርግጠኝነት ያውቃል። ልቡ እየመታ ልጁ ጎንበስ ብሎ ከመሬት ላይ አንዲት ድንጋይ አነሳ። በሚንቀጠቀጡ እጆቹ ድንጋዩን ይዞ አይኖቹን ጨፈነ። ከዚያም ሁሉንም ነገር የሚቀይር ዱዓ ወይም ጸሎት አደረገ። አላህ ሆይ፣ የባህታዊው መንገድ ከጠንቋዩ መንገድ ይልቅ በአንተ ዘንድ የተወደደ ከሆነ ሰዎች ማለፍ እንዲችሉ ይህንን አውሬ ግደለው። በአላህ ስም ድንጋዩን ወረወረው። ቀጥሎ የሆነው ነገር ከምክንያታዊነት በላይ ነበር። ያቺ ትንሽ ድንጋይ አውሬውን በከፍተኛ ኃይል መታችው።
አውሬው መሬት ላይ ከመውደቁ በፊት ወዲያውኑ ሞተ። አንዲት ድንጋይ፣ አንድ ወርወራ በብዙ ሰዎች ላይ ሽብር የለቀቀውና መንገዱን ዘግቶ የነበረው አውሬ አሁን በድን ሆኖ ተዘረረ። ሕዝቡም በድንጋጤ ጮኸ። ይህ ልጅ እኮ የንጉሡ ጠንቋይ ተማሪ ነው፣ ያደረገውን ይኸው አሉ። ወደ እሱ እየሮጡ መጡ። በድግምት ችሎታውም አደነቁት። ይህ የሆነው በከፍተኛ ደረጃ ድግምት መስሏቸው ነበር። ከአሮጌው ጠንቋይ ይበልጣል ብለው ተንሾቃሾቁ። ልጁ ግን እውነቱን ያውቅ ነበረ። ይህ ድግምት ሳይሆን የዱዓው መልስ ነበር። አላህ የባህታዊ መንገድ እውነተኛው መንገድ መሆኑን ያለምንም ጥርጥር እያሳየው ነበር። ልቡ በእርግጠኝነት ተሞላ። ወዲያውኑ ወደ ባህታዊ ቤት ሮጦ ሁሉንም ነገር ነገራቸው። ባህታዊው ግን ከመደሰት ይልቅ ፊታቸው በቁም ነገር ተሞላ። ልጄ ሆይ አሉት በዝግታ፣ አሁን ጉዳይ እኔ ካሰብኩት በላይ ደረጃ ላይ ደርሷል። አላህ ልዩ በሆነ ነገር ባርኳል። ነገር ግን በጥንቃቄ ስማኝ፣ ትፈተናለህ። ከባድ ፈተና ይገጥማል። ያም ፈተና ሲመጣ ሲያሰቃዩህና መልስ እንድትሰጣቸው ሲያስገድዱ ስለ እኔ አትንገራቸው። እኔ የት እንዳለሁ አታውጣ። ከዚያ ቀን ጀምሮ በልጁ ላይ ለውጥ መጣ። በአላህ ፈቃድ ሰዎችን መፈወስ ጀመረ። ዕውሮችን፣ በሽተኞችንና በለምጽ የሚሰቃዩትን ይፈውስ ነበር። እጁን በላያቸው ላይ ያደርጋል፣ ወደ አላህ ዱዓ ያደርጋል፣ እነሱም ይድኑ ነበር። ልጁ ግን ኃይሉን ፈጽሞ ለራሱ አይሰጥም ነበር። እኔ ማንንም አልፈውስም ይላቸው ነበር በቁርጠኝነት። ፈዋሹ አላህ ነው። በእሱና በእሱ ብቻ ካመንክ እሱን ለምነው፣ እኔም ዱዓ አደርግልሃለሁ። በዚህ መልኩ በምስጢርና በዝግታ የተውሂድ መልእክት መሰራጨት ጀመረ። በአንድ ሰው፣ በአንድ ፈውስና በአንድ ልብ አብዮቱ ተቀጣጠለ። የልጁ የመፈወስ ዜና በመላው ግዛቱ እንደ ሰደድ እሳት ተሰራጨ። በገበያዎች ውስጥ በሹክሹክታ ይወራል። በዝግ በሮችም በዝቅተኛ ድምፅ ይነገራል። ውሎ አድሮ እነዚህ ወሬዎች ቤተ መንግሥት ደረሱ። ይህም ከዙፋኑ አጠገብ ለሚቀመጠው ለንጉሡ እጅግ ታማኝ ለሆነው አማካሪና የቅርብ ሰው ጆሮ ደረሰ። ይህ ሰው ሁሉንም ነገር ነበረው፣ ሀብት፣ ስልጣን፣ ተሰሚነት። ነገር ግን ከምንም በላይ የሚፈልገው አንድ ነገር ጎድሎታል። እሱም አይነ ስውር ነበር። ለዓመታት በምድሪቱ ያሉትን ሁሉንም ሐኪሞች፣ ፈዋሾችና ተአምር ሰሪዎች የተባሉትን ሁሉ አማክሯል። ነገር ግን ምንም አልሰራም። ዓለሙ በቋሚ ጨለማ ውስጥ ነበረች። አሁን ግን የማይፈወሱ በሽታዎችን እንደሚፈውስ ስለሚወራለት ስለ ጠንቋዩ ተማሪ ሰማ። በአንገቱ ውስጥ አደገኛና ተስፋ የቆረጠ ተስፋ ተሰቀለ። አማካሪው ሊያገኛቸው የሚችላቸውን ውድ ስጦታዎች ሰበሰበ። የወርቅ ሳንቲሞች፣ ውድ ጌጣጌጦች፣ ምርጥ ሐር፣ አንድ ቤተ መንግሥት ሊገዛ የሚችል ሀብት። አገልጋዮችም ይህን ሁሉ ተሸክመው ወደ ልጁ ቤት ወሰዱት። ልጁ በሩን ከፍቶ በፊቱ የተዘረገፈውን ሀብት ሲያይ አማካሪው የሚፈልገውን ነገር ለማግኘት በሚጠቀምበት የሥልጣን ድምፅ ፈውሰኝና ይህ ሁሉ ያንተ ይሆናል አለው። ልጁ ወርቁን ተመለከተ። ከዚያም በፊቱ ያለውን ተስፋ የቆረጠ ሰው አይቶ ለአማካሪው እንደ እብደት የሚቆጠር ንግግር ተናገረ። እኔ ማንንም አልፈውስም። የአማካሪው ፊት ተለወጠ። ግን ሰዎች እኮ ትፈውሳለህ ይላሉ አለው። ልጁም በቁርጠኝነት አቋረጠው። ፈዋሹ አላህ ነው። እኔ ምንም ነኝ፣ ምንም ኃይል የለኝም። መጀመሪያ አይኖችን የፈጠረ ፈጣሪ እሱ ብቻ ነው እይታን ሊመልስልህ የሚችለው። ረጅም የሆነ የዝምታ ጊዜ ሰፈነ። ከዚያም አማካሪው ሕይወቱን ሙሉ በሙሉ የሚቀይረውን ጥያቄ ጠየቀ። ይህ አላህ የተባለው ማን ነው? ልጁም ገለጸለት። ስለ ሰማያትና ምድር ፈጣሪ፣ ሕይወትን ስለሚሰጥና ስለሚወስድ፣ ሁሉንም ስለሚያይ፣ ሁሉንም ስለሚያውቅና ሁሉንም ስለሚቆጣጠር አምላክ ነገረው። ንጉሡ ወይም ሌላ ፍጡር ሳይሆን አላህ ብቻ እንደሆነ አስረዳው። አማካሪው በሰፊው በተከፈተው ዕውር አይኖቹና በሚመታ ልብ አዳመጠ። ከዚያም ልጁ እንደ መዶሻ የሚመታ ንግግር ተናገረ። ንጉሥህ በእውነት አምላክ ከሆነ አሁኑኑ ወደ እሱ ሂድ፣ እይታህን እንዲመልስልህ ጠይቀው፣ ምን እንደሚያደርግም እይ። የአማካሪው ትንፋሽ ተቆራረጠ። ለብዙ አስርተ ዓመታት ንጉሡን አገልግሏል። አጠገቡ ተቀምጧል። ሲበላ ሲተኛ እንደ ማንኛውም ሰው ሲሸበርና ሲፈራ አይቶታል። በውስጡ ሁልጊዜም እውነቱን ያውቅ ነበረ። ነገር ግን እስካሁን ድረስ ለመቀበል ፈርቶ ነበር። አሻሃዱ አላህ ኢላሃ ኢላላህ ሲል መሰከረ። ድምፁም በስሜት ተሰባብሮ ነበር። ከአላህ በቀር ሌላ አምላክ አለመኖሩን መሰክራለሁ። ልጁም እጆቹን አንስቶ ዱዓ አደረገ። በዚያው ቅጽበት በአላህ ፍቃድ ብርሃን ወደ አማካሪው ዓለም ፈሰሰ። ቀለሞች፣ ቅርጾችና በፊቱ ያለው የልጁ ፊት ታዩት። ማየት ቻለ። ከዓመታት ጨለማ በኋላ ማየት ቻለ። በደስታና በምስጋና ተሞልቶ አማካሪው ምንም እንዳልተፈጠረው ሆኖ ወደ ቤተ መንግሥቱ ተመልሶ ከንጉሡ አጠገብ ተቀመጠ። ነገር ግን ንጉሡ ወዲያውኑ ለውጡን አስተዋለ። ንጉሡ በጥርጣሬና በዝግታ ማየት ትችላለህ አለው።
እይታን ማን መለሰልህ? አማካሪውን በቀላሉ ጌታዬ ሲል መለሰ። የንጉሡ ፊት በቁጣ ጠቆረ። ከኔ ሌላ ጌታ አለህ ሲል ጠየቀ። አማካሪውም ጌታዬም ጌታህም አላህ ነው አለው። ቀጥሎ የሆነው ነገር እጅግ አሰቃቂ ነበረ። ንጉሡ አማካሪውን አስይዞ እንዲሰቃይ ያደረገው። ማን ወደዚህ እምነት እንደቀየረው እንዲናገር አስገደዱት። አማካሪው ሊገለጽ በማይችል ስቃይ ውስጥ ሆኖ በመጨረሻ ስለ ልጁ ተናገረ። ንጉሡም ልጁን ማን እንዳስተማረው ለማወቅ ፈለገ። በመጨረሻም ባህታዊው ያለበት ቦታ ተጋለጠ። አረጋዊው መነኩሴ ከመኖሪያቸው ጎትተው በማውጣት በንጉሡ ፊት አቆሟቸው። ንጉሡም ይህን እምነት ክዳ ሲል አዘዘ። መነኩሴው ግን እምቢ አሉ። ስለዚህ መጋዝ አመጡና በራሳቸው አናት ላይ በማስቀመጥ በሕይወት እያሉ ለሁለት ሰነጠቋቸው። ባህታዊው ላኢላሃ ኢላላህ የሚለው ቃል በከንፈራቸው ላይ እንዳለ ሞቱ። ከዚያም አማካሪውን መልሶ አመጡት። እምነትህን ክዳና እምርሃለሁ አሉት። እሱ ግን እምቢ አለ። ልክ በባህታዊው ላይ እንዳደረጉት መጋዙን በራሱ ላይ አድርገው ለሁለት ሰነጠቁት። ሁለት ሰዎች፣ ሁለት ሸሃዳዎች፣ ሰማዕታት። ደማቸው በቅርቡ ወደ አማኞች የአትክልት ስፍራ የሚቀየረውን የእምነት ዘር አጠጣ። ነገር ግን ይህንን ሁሉ የጀመረው ልጅ አሁንም በሕይወት ነበረ። ንጉሡም ለእሱ የተለየ ዕቅድ ነበረው። ሰንሰለቱ በእብነ በረድ ወለል ላይ እየተጎተተ ልጁን ወደ ዙፋኑ ክፍል አመጡት። ንጉሡ ከወንበሩ ተነሳ። ፊቱም በቁጣና በሐዘን ተሞልቶ ነበር። ይህን ልጅ እሱ ራሱ ነበር የመረጠው። ሀብት፣ ስልጣንና ብዙ ልጆች የሚያልሙትን የወደፊት ዕድል ሰጥቶት ነበረ። የተከፈለው ግን በዚህ መልኩ ነበር። አንተ! የንጉሡ ድምፅ በክፍሉ ውስጥ አስተጋባ። እኔ ነኝ የመረጥኩ። እንደ ገዛ ልጄ ተንከባክቤያለሁ። ሁሉንም ነገር ሰጥቼያለሁ። አንተ ግን በዚህ መልኩ ከዳኸኝ። ወደ ልጁ ጠጋ ብሎ በሚያስፈራራ ሹክሹክታ ድምፅ ቀጠለ። ስለሌላ አምላክ ውሸት በማውራት ሕዝቤን እየመረስክ ነው። የገዛ አማካሪን ፈውሰ በእኔ ላይ እንዲነሳ አደረግከው። ልጁ በሰንሰለት ታስሮና በገዳዮች ተከቦ ቢሆንም ፍጹም ረጋ ብሎ ቆመ። የንጉሡን ዓይን ቀጥ ብሎ በመመልከት በማይናወጥ እምነት እንዲህ አለው፣ እኔ ማንንም አልፈውስም። ፈዋሹ አላህ ነው። ብትቀበለውም ባትቀበለውም እሱ ያንተም ጌታ ነው። ንጉሡ በቁጣ ተቃጠለ። ለወታደሮቹ ውሰዱት ብሎ ጮኸ። በግዛቱ ውስጥ ወዳለው እጅግ ረጅም ተራራ ውሰዱት፣ ከገደል ላይም ወርውሩት። እስቲ አላህ ያድነው እንደሆነ እናያለን። ታማኝ ወታደሮቹ ልጁን ጎትተው ወሰዱት። ከታች ያሉ ሰዎች እንደ ጉንዳን እስኪታዩ ድረስ ለሰዓታት ተራራውን ወጡ። ልጁ በገደሉ ጫፍ ላይ ቆሞ ንፋሱ ልብሱን እያወዛወዘው ገደሉን ቁልቁል ተመለከተ። ወታደሮቹ ወደ ጥልቁ ገደል ሊወረውሩት እጆቹን ያዙት። ልጁ ግን ዓይኖቹን ጨፍኖ አላህ ሆይ በፈለግከው መንገድ በእነሱ ላይ በቃኝ፣ ተከላከልልኝ ሲል በሹክሹክታ ዱዓ አደረገ። በድንገት ተራራው መናወጥ ጀመረ። ዝም ብሎ ሳይሆን መሬቷ ራሷ ሊፈጠም ያለውን ነገር እንደማትቀበል ያህል በከፍተኛ ኃይል ተናወጠች። ወታደሮቹ ሚዛናቸውን ስተው እየጮሁ ከገደሉ ላይ ተንከባለሉ። ከታች ባሉት ድንጋዮች ላይ ወድቀው ሞቱ። ልጁ ግን በማይታይ እጅ እንደተደገፈ ሁሉ ሳይነካው ጸጥ ብሎ ቆመ። የመሬት መንቀጥቀጦ ሲቆም በሰላም ከተራራው ወርዶ ወደ ንጉሡ ቤተ መንግሥት ተመለሰ። ንጉሡ ልጁ ሲገባ ሲያው ፊቱ ነጣ። የማይቻል ነው ሲል ተነፈሰ። ወታደሮቼ የት አሉ? ልጁን በቀላሉ አላህ በቃኝ ሲል መለሰ። አላህ ጠበቀኝ፣ አላህ ተከላከለልኝ ሲል መለሰ። የንጉሡ ድንጋጤ ወደ ቁጣ ተቀየረ። ጥሩ ብሎ ጮኸ። ወደ ባህር ውሰዱት። በታንኳ ጭናችሁ እስከ ጥልቁ ባህር ድረስ ተጓዙና ወደ ባህር ውስጥ ወርውሩት። ከውቅያኖስ ሊተርፍ አይችልም። እንደገና ወታደሮቹ ልጁን ከበቡት። በግዴታ ታንኳ ላይ ጭነውት ውሃው ጥቁር ጥልቅና ጨካኝ ወደሆነበት ከባህር ርቀው ተጓዙ። ክብደት ያላቸውን ነገሮች ያሰሩበትና ወደ ጥልቁ ሊወረውሩት ተዘጋጁ። ነገር ግን ልጁ ድጋሚ ዱዓ አደረገ። በሶሂህ ሙስሊም ላይ እንደተዘገበው ታንኳ በድንገት ተገለበጠች። ወታደሮቹ ወደ ተናወጠው ውሃ ተወረወሩ። ለልጁ ባዘጋጁት ክብደት ተስበውም እየታገሉ አንድ በአንድ ሰጠሙ። ልጁ ግን በአላህ ፍቃድ ልብሱ ላይ አንዲት ጠብታ ውሃ እንኳ ሳይኖር ደረቅ መሬት ላይ እንደሚራመድ ሆኖ ወደ ዳርቻው ተመለሰ። ለሁለተኛ ጊዜ ወደ ዙፋኑ ክፍል ሲገባ ንጉሡ በድንጋጤ ወደ ኋላ ተንገዳገደ። እጆቹ ይንቀጠቀጡ ነበር። ይህ ሊሆን አይችልም። ምንም አይነት ድግምት ይህን ሊያደርግ አይችልም። በሕይወቱ ለመጀመሪያ ጊዜ ንጉሡ ለዓመታት ሌሎች እንዲሰማቸው ያደረገውን ስሜት ተሰማው። እርሱም ፍርሃት ነው። ንጉሡ እየተንተባተበ ምንድነ አንተ ምንድነ አለው። ልጁ በትዕቢት ሳይሆን እውነትን የሚያውቅ ሰው በሚኖረው እርግጠኝነት ፈገግ ብሎ ልትገድለኝ አትችልም አለው በጸጥታ። አላህ እስካልፈቀደ ድረስ አትችልም። እሱ ሲፈቅድ ግን አንተ ባልጠበቅከው መንገድ ይሆናል። ንጉሡ በቁጣና በድንጋጤ መካከል ሆኖ ትኩር ብሎ ተመለከተው። ልጁም ፈገግታው እየሰፋ እንዴት ልትገድለኝ እንደምትችል ልንገርህ? ማወቅ ትፈልጋለህ አለው።
ንጉሱ በቁጣና በተስፋ መቁረጥ ስሜት ወደፊት ቀረብ ብሎ ንገረኝ፣ እንዴት እንደምገድልህ ንገረኝ፣ አደርገዋለሁ ብዬ እምልልሃለሁ አለው። የልጁ ድምፅ የረጋና የለሰለሰ ነበር። የከተማውን ሕዝብ በሙሉ በአንድ ቦታ ሰብስብ፣ ከዚያም ሁሉም ሊያኝ በሚችልበት የእንጨት ምሰሶ ላይ ሰረኝ። ከራሴ የቀስት አፎት ቀስት መያዣ ውስጥ አንዲት ቀስት ውሰድ። የግድ ከእኔ አፎት መሆን አለበት። በቀስትህ ላይ አድርጋትና ከመልቀቅ በፊት እነዚህን ቃላት ተናገር። ቢስሚላህ ረቢል ጉላም፣ በልጁ ጌታ ስም ብለህ ከዚያም ተኩስ። ንጉሡ አላመነታም። ይህ ቅዠት እንዲያበቃ ፈለገ። እንዲህ ያዋረደውንና ከእያንዳንዱ የግድያ ሙከራ የተረፈውን ልጅ መገላገል ፈለገ። ወዲያውኑ ወንዶች፣ ሴቶች፣ ሕፃናትና አረጋውያንም ጭምር በከተማው አደባባይ እንዲሰበሰቡ አዘዘ። መላው ሕዝብ ንጉሡ ምን ሊያደርግ እንደሆነ ለማየት በጉጉት ተሰበሰበ። ልጁን በአደባባዩ መካከል ባለ ረጅም ምሰሶ ላይ አሰሩት። ንጉሡ ከልጁ አፎት ውስጥ አንዲት ቀስት አውጥቶ በቀስቱ ላይ በጥንቃቄ ያኖራት። ሕዝቡ ጭጭ አለ። ከዚያም ልጁ እንዳዘዘው ንጉሡ በአደባባዩ ላይ በሚያስተጋባ ድምፅ ቢስሚላህ ረቢል ጉላም ብሎ ጮኸ። ቀስቱን ለቀቃት። ቀስቷ በቀጥታ ሄዳ የልጁን ግንባር መታችው። ልጁ ቁስሉን ለመንካት እጁን ቀስ አድርጎ አነሳ። ሰላማዊ ፈገግታም በፊቱ ላይ ታየ። ከዚያም እጁ ወደቀ፣ ራሱም ዝምም አለ። ልጁ ሞተ። ለጥቂት ሰከንዶች ፍጹም ዝምታ ሰፈነ። ከዚያም አመና ቢረቢል ጉላም፣ በልጁ ጌታ አመንን የሚል ጩኸት ከሕዝቡ መካከል ተሰማ። ሌላ ድምፅ ተከተለው። ከዚያም 10፣ 100፣ 1000 አመና ቢረቢል ጉላም፣ አመና ቢረቢል ጉላም፣ በልጁ ጌታ አመንን። ከ60 ሰከንድ ባነሰ ጊዜ ውስጥ መላው ከተማ ወደ እምነት ተመለሰ። በሺዎች የሚቆጠሩ ድምፆች የንጉሡን የሐሰት አምላክነት ውድቅ በማድረግና ከአላህ በቀር ሌላ አምላክ እንደሌለ በማወጅ ተውሂድን በአንድነት አስተጋቡ። አደባባዩ በድምፁ ኃይል ተናወጠ። አረጋውያን እጆቻቸውን ወደ ላይ አነሱ። ሴቶች አለቀሱ፣ ጮሁም። ምን እየተካሄደ እንደሆነ ብዙም ያልገባቸው ሕፃናት እንኳ ከወላጆቻቸው በኋላ ቃላቱን ይደግሙ ነበር። የንጉሡ ፊት ከድንጋጤ ወደ ሽብር ተቀየረ። አይሆንም ብሎ ጮኸ። ይህ በትክክል የፈራሁት ነገር ነው። ዝም በሉ፣ ዝም እንድትሉ አዛችኋለሁ። ነገር ግን ማንም ሊሰማው አልቻለም። ሁሉም በገዛ ዓይናቸው አይተዋል። ልጁ እንዴት ሊገደል እንደሚችል ለንጉሡ ነግሮት ነበር። ይህም ሊሳካ የቻለው ንጉሡ የአላህን ስም ሲጠራ ብቻ እንደሆነ ተረድተዋል። ልጁ አምልኮ የሚገባው አንድ አምላክ ብቻ መሆኑን ለሁሉም ለማረጋገጥ ሲል የገዛ ሞቱንና ሰማዕትነቱን ራሱ አቀነባበረ። ንጉሡ በቁጣ ተዋጠ። እምነታቸውን እንዲተው ማድረግ ካልቻለ ሙሉ በሙሉ ሊያጠፋቸው ወሰነ። በመላው ከተማ ውስጥ ግዙፍና ጥልቅ የሆኑ ጉድጓዶች ኡህዱድ እንዲቆፈሩ አዘዘ። ከዚያም ጉድጓዶቹ በእንጨትና በዘይት ተሞልተው እሳት እንዲነድባቸው አደረገ። ነበልባሉም ወደ ሰማይ ተሰቀለ። ይህን የልጁን ጌታ ለመካድ እምቢ ያሉ ሁሉ ወደ እሳቱ ይወረወራሉ ሲል ንጉሡ አወጀ። ቤተሰቦች አንድ በአንድ ወደሚነደው ጉድጓድ ጫፍ ተጎተቱ። ክዱ እያሉ ወታደሮች ይጮሁ ነበረ። አላህን ካዱና ወደ ንጉሡ ሃይማኖት ተመለሱ። ሕዝቡ ግን እምቢ አለ። ወንዶች፣ ሴቶችና አረጋውያን አማኞች ልጁ ሕይወቱን የሰጠለትን እውነት ከመካድ ይልቅ እሳቱን መረጡ። ከዚያም ሕፃን ልጇን የታቀፈች አንዲት ሴት መጣች። የጉድጓዱ ጫፍ ላይ ስትደርስ የእሳቱ ሙቀት ፊቷን አቃጠለው። ወደ እሳቱ ከዚያም ወደ ልጇ ተመለከተችና ጽናቷ ዝልል አለ። በእናትነት ፍቅርና በእምነቷ መካከል ሆና መነታች። እግሮቿ በረዶ ሆኑ። በዚያን ጊዜ በትክክለኛ ሐዲስ እንደተጠቀሰው ገና መናገር የማይችለው ሕፃን ልጇ ተናገረ። ገና ቃላትን መደርደር የማይገባው ሕፃን ቀና ብሎ እናቱን ተመለከተና በግልጽ እንዲህ አላት፣ እናቴ ሆይ ታገሺ፣ አንቺ በእውነት ላይ ነሽ። የሴትየዋ ዓይኖች በእንባ ተሞሉ። ልጇን አጥብቃ አቀፈችና አላሁ አክበር ብላ ወደ እሳቱ ውስጥ ገባች። በዚያ ቀን አንድ ሙሉ ሕዝብ የሰማዕትነትን ማዕረግ አገኘ። አላህ አንድ መሆኑን እየመሰከሩ ሞቱ። በአላህ ፍቃድ የልጁ መስዋዕትነት በታሪክ ውስጥ ጥቂት ክስተቶች ብቻ ሊያስተካክሉት የሚችሉትን ታላቅ ለውጥ አመጣ። በሕይወቱ ሳለ በአንድ ቅጽበት ጣዖት አምላኪ የነበረችን ከተማ ወደ አማኞች ከተማነት ቀየራት። አላህም በማያልቀው እዝነቱና ጥበቡ ታሪካቸው ለዘላለም እንዲታወስ በሱረቱል አልቡሩጅ ውስጥ አሰፈረው። ይህም እስከ ዓለም ፍጻሜ ድረስ ሰዎች የጉድጓዱን ሰዎች አስሐቡል ኡሁድንና በልጁ ጌታ ያመኑትን አማኞች ሁልጊዜ እንዲያስታውሷቸው አደረገ።